ስማችንን የጠራ መታሰቢያችንን ያደረገ ከመፍጠር በስተቀር ሁሉ ይቻለዋል። በምድር ከመከራና ከችግር፣ በሰማያት ከዘላለም ስቃይ እንታደገዋለን። በሞቱም ቀን መላእክት ክንፋቸውን ዘርግተው ይጋርዱታል። እኛም ነፍሱን እንቀበላት ዘንድ በታላቅ ክብር ወደ እርሱ እንመጣለን። የእሳት ባህርን አሻግረን የክብር አክሊልን በራሱ ላይ ደፍተንለት በመንግስተ ሰማያት ከእኛ ጋር እናነግሰዋለን ብለው በቸርነታቸው የድህነት ቃል ኪዳንን ለሰው ልጆች የሰጡ ለመላእክት፣ ለጻድቃን፣ ለሰማዕታት የምህረት ቃል ኪዳንን የሰጡ ዓለምን ፈጥረው የሚገዙ አጋዕዝተ ዓለም ቅድስት ሥላሴ ወር በገባ በሰባት ታስበው ይውላሉ። ዳግመኛም የክርስቶስን ሕማማተ መስቀል እያሰቡና ለሞት የሚያደርስ ተጋድሎን እየተጋደሉ 7 ጊዜ ሞተው 7 ጊዜ የተነሱ ከተጋድሏቸው ጽናት የተነሳ ለሰባተኛ ጊዜ ሲሞቱ ጌታችን ተገልጦ ከሞት ያስነሳቸውና ወዳጄ ባውላ ሆይ ስለኔ ፍቅር እጅግ ተሰቃየህ ያላቸው እሳቸውን በትህትና ጌታዬ ሆይ የኔ ስቃይ አንተ ስለኛ ከተሰቃየኸው አንጻር ሲታሰብ እንደ ኢምንት ነው ብለው የመለሱለት ገድለኛው አባት አባ ባውላ ዛሬ ጥቅምት 7 ቀን ያረፉበት ዓመታዊ መታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም አጋዕዝተ ዓለም ሥላሴ በቸርነታቸውና በአባ ባውላ ጸሎት ይማሩን፣ ይቆየን።